ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ውላችኋል? ከብስራት ዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራዋችሁ ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። ታዳጊዎች በትምህርት ቤትና በሰፈር ውስጥ ለጤና ጎጂ የሆኑ መድኃኒቶችንና አደንዛዥ እጾችን በመቀላቀል የተጠቀሙ መሆኑ ተነግሯል። ብስራት ሬዲዮ በአዲስ አበባ በተለያዩ ሁለተኛ ደረጃ ትምህርት ቤቶች ላይ ባገኘው ቅኝት ተማሪዎች የተለያዩ አደንዛዥ እጾችን እንዲሁም ካለ ሐኪም ትዕዛዝ የሚሰጡ መድኃኒቶችን እየወሰዱ እንደሚገኙም ለማወቅ ችሏል። በተጨማሪም ከሕክምና ባለሙያዎች ትዕዛዝ ውጪ ለየትኛውም ግለሰብ መስጠት የማይቻሉ መድኃኒቶችን በፍሬም ጭምር እየገዙ እየወሰዱ እንደሚገኝና ሱስ አምጪ እንደሆኑም በተማሪዎቹም ይነገራል። እንዲሁም ከመድኃኒት ውጪም ባየ የተሰኘ አደንዛዥ እጽ ይዘው እንደሚገቡ ስማቸው እንዲገለጽ ያልፈለጉ የመረጃ ምንጮች ከብስራት ራዲዮ ጋር በነበራቸው ቆይታም ገልጸዋል። ይሁንና ተማሪዎች ሲጋራ፣ ባየ ወይንም አደንዛዥ እጽን፣ ኤሌክትሮኒክስን በብዛት የሚጠቀሙ መሆኑንና ለትምህርት እንዲሁም ለጤናቸው አስኪ ከመሆኑም ባለፈ በሌሎችም ተማሪዎች ላይ ከፍተኛ ተጽዕኖ እያሳደረባቸው መሆኑንም ነግረውናል። በሌላ በኩል በሰፈር አካባቢ ከለስላሳ መጠጥ ጋር የሳል መድኃኒትን ወይንም ኮዲን የተሰኘ መድኃኒትን በመቀላቀል እየተጠቀሙ መሆኑን ቅሬታ አቅራቢዎችም በማንሳት የሚመለከተው አካል ተገቢውን እርምጃ እንዲወስድም ጥያቄያቸውን አቅርበዋል። ብስራት ሬዲዮ ጉዳዩን በተመለከተ ከሚመለከታቸው አካላት እንዲሁም ከጤና ባለሙያዎች ጋር በሌላ ሰፊ ዘገባ በጉዳዩ ላይ ይመለስበታል ትላለች ባልደረባችን ኤደን ሽመልስ። ለ800 ሰዎች የአይን ሞራ ግርዶሽ ሕክምና ሊሰጥ መሆኑ ተነግሯል። አክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በ2017 ዓ.ም ለ2300 ሰዎች የአይን ሞራ ግርዶሽ ሕክምና መስጠቱን አስታውቋል። በዘንድሮ በ2018 ዓ.ም በእቅድ የተያዘ ለ2000 ሰዎች የአይን ሞራ ግርዶሽ እንዲሁም በተጨማሪም የአይን ቆብ መቀልበስ ለሚያስፈልጋቸው ለመስራት በዝግጅት ላይ እንደሚገኝ በአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአይን ስፔሻላይዝድ ሐኪም ዶክተር ሚካኤል ኃይሉ ለብስራት ራዲዮ ተናግረዋል። አክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከኪዩር ብላይንድነስ ፕሮጀክት ጋር በመተባበር ከሚያዝያ 14 እስከ 18 ለተከታታይ 5 ቀናት በአክሱም ከተማ በአክሱም ዩኒቨርሲቲ በቋሚነት ከ800 በላይ ሰዎች የአይን ሞራ ግርዶሽ በተጨማሪም ከ2 እስከ 300 ሰዎች የአይን ቆብ መቀልበስ ለሚያስፈልጋቸው ታካሚዎችም እንደሚሰራ ገልጸዋል። ሕክምናው አክሱም ዩኒቨርሲቲ ከኪዩር ብላይንድነስ ጋር በመተባበር በነጻ አገልግሎቱን እንደሚሰጥ ገልጸው ታካሚዎችም የተለያዩ ወጪዎችን እንደ ትራንስፖርት፣ የምግብ፣ የመድኃኒትና የመኝታ ወጪን ጨምሮ እንደሚሸፍን ገልጸዋል። አክለውም ታካሚዎቹ አብዛኛው ከማዕከላዊ ዞን እንዲሁም ከሰሜንና ምዕራብ ትግራይ ታካሚዎች እንደሚመጡ ይገመታል ሲሉ ዶክተር ሚካኤል ኃይሉ ጨምረው ለብስራት ራዲዮ ተናግረዋል። ዘገባው የሰማሃር አለባቸው ነው። ወደ ባህር ማዶ መረጃችን ስንሻገር በሊባኖስ በጋዛ የሚገኙ ሲቪሎች ላይ ለሚደርሰው ጥቃት ኢራን ያለ ገደብ እስራኤል ላይ እርምጃ እንደምትወስድ አስጠነቀቀች። የኢራን አብዮታዊ ዘብ እንዳስታወቀው እስራኤል በሊባኖስ እና ፍልስጤም ውስጥ በሲቪሎች ላይ ሰፊ የጦር ወንጀሎችን ለመፈጸም አሁን ያለውን የጦርነት ሁኔታ እየተጠቀመች ነው ሲል ክስ አቅርቧል። እንዲህ ያሉት ድርጊቶች ከቀጠሉ የኢራን አብዮታዊ ዘብ በሰሜን እስራኤል በሚገኙ የእስራኤል ወታደሮች እናም በጋዛ አቅራቢያ ባለው አካባቢ ያለ ገደብ ከባድ የሚሳይልና ሰው አልባ ጥቃቶችን እንደሚፈጽም ማስታወቁን የኢራን የዜና ወኪል ዘግቧል። በሌላ በኩል ኢራን በማዕከላዊ እስራኤል በፈጸመችው ጥቃት መኖሪያ ህንጻዎች ላይ ጉዳት የደረሰ ሲሆን የአደጋ ጊዜ ሰራተኞችም ወደ ስፍራው ተሰማርተዋል። በጉዳቱ ምን ያህል ጉዳት እንደደረሰ እስካሁን ድረስ ግን የታወቀ ነገር የለም። አስቀድሞ በደቡባዊ እስራኤል ኢራን ሚሳይል ተኩሳ በፍንጥርጣሪው አንድ ነዋሪ ጉዳት እንደደረሰበትም ተገልጾ ነበረ። በኢራን ምስራቅ አዘርባይጃን ግዛት ከሚገኙ የመኖሪያ አካባቢዎች አንዱ በሆነው የዩናይትድ ስቴትስ እስራኤል ጥቃት ተከትሎ ቢያንስ 6 ሰዎች ሲገደሉ 9 ሰዎችም ቆስለዋል ሲል የኢራን ተማሪዎች የዜና አገልግሎት ዘግቧል። የግዛቱን ባለስልጣናት ጠቅሶ እንደዘገበውም ጥቃቱ የተፈጸመው ከኢራን ሰሜናዊ ምዕራብ በምትገኘው ሻሂድ ሞትፋ ከአርሜኒያ፣ አዘርባይጃንና ቱርኪ ጋር በሚያዋስነው ድንበርም አቅራቢያ ነው። እስራኤል በኢራን መሰረተ ልማት ላይ ጥቃት ማድረሷን ቀጥላለች። እስራኤል የአየር ኃይሏ በቴህራን መሰረተ ልማት ላይ ሰፊ የአየር ድብደባ ማድረጉን ተናግራለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ምሽት እስራኤል ኢራንን እናም ሊባኖስ መምታቷን እንደምትቀጥል መናገራቸውን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የስልክ ውይይትን አድርገዋል። በኤክስ ላይ የሚሳኤል ፕሮግራምና የኒውክሌር መርሃ ግብሩን እየመታን ነው ሲሉ ተናግረዋል። በማንኛውም ሁኔታ አስፈላጊ ጥቅማችንን እናስከብራለንም ሲሉ አክለዋል። ትራምፕ በትላንትናው ዕለትም የዩናይትድ ስቴትስ ከቴህራን ጋር አመርቂ ውይይት ካደረጉ በኋላ ለ5 ቀናት ያህል የኢራን የኃይል ማመንጫዎችን ማጥቃት እንደምታቆም መናገራቸው ይታወሳል። የዩናይትድ ስቴትስ ማዕከላዊ እዝ ሰኞ ማምሻውን እንዳስታወቀው አሜሪካ የኢራንን ወታደራዊ ኢላማዎች በትክክለኛ ጥቃት መምታቷን ትቀጥላለችም ብለዋል። በሌላ በኩል በመላው ሀገሪቱ በኢራን ባለስልጣናት የተጣለውን የኢንተርኔት አገልግሎት መቋረጥ 576 ሰዓታት አልፏል ሲል ኔት ብሎክስ የተባለው የተቆጣጣሪ ቡድን ገልጿል። እርምጃው ሰላማዊ ዜጎችን አስፈላጊ መረጃዎችን እንዳያገኙና በዓለም አቀፍ ደረጃ ድምጽ አልባም አድርጓቸዋል ሲል ኔት ብሎክስ አክሏል።
ክብራትና ክብራን ከብስራት ዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎችን እያጋራችሁ ቤዛቤት አራጌ አብራችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ